ሰላም ጤና ይስጥልኝ እንደምን ውላችኋል ሰላም ናችሁ ሆይ ዳግማዊ ነኝ ከአፕሴር ቴክኖሎጂስ ብዙዎቻችሁ በጠየቃችሁን ጥያቄ መሰረት የጅረት አፕን እንዴት አድርገን ነው መጠቀም የምንችለው የሚል ጥያቄ አንስታችሁልኛል በተለያዩ መንገዶች አፑ ጋር ገብታችሁ መጠቀም ትችላላችሁ ቀለል የሚላችሁ መንገድ ብዬ ማስበው ለምሳሌ እዛው ቴሌግራማችሁ ላይ ተገቡና ሰርች ማድረጊያው ላይ ገብታችሁ ጅረትን ሰርች ስታደርጉት የራሱ ቦት ይመጣላችኋል ጅረት እንግዲህ ሲጻፍ ZH ብሎ ነው የሚጀምረው ZHIRET ማለት ነው ልክ ጅረት ብላችሁ ስትጽፉለት በዚህ መልኩ ይመጣላችኋል የጅረት ቦትና አይኮኗን ታገኛላችሁ ከዛ እሱን ስትነኩት ስታርት ሚል ይመጣላችኋል ስታርት ብላችሁ ወደ ጅረት ቦቱን ኢኒሻል እንደታረጉት ወይም ደግሞ እንድታስነሱት ጥያቄ ጠይቅላችኋል ከዛ ሲጠይቃችሁ ስታርት ቦት ትሉታላችሁ ያን ካላችሁት በኋላ ወደ ምን ይገባላችኋል ማለት ነው ራሱ ይከፍትላችኋል ወዲያውኑ ሎድ አድርጎ ይከፍትላችኋል ማለት ነው ከዛ በኋላ ጥያቄዎቹን ወደ መስራት መሄድ ትችላላችሁ ማለት ነው የመጀመሪያው ጥያቄ ቁጥር 1 ያው ክፍት ነው የምትሆነው ሌሎቹ ላይሰንስ ስለሚያስፈልገው ሎክድ ነው የምትሆነው የቁልፍ ምልክት ይኖራታል ስለዚህ የቁልፍ ምልክቱን ስትነኩት ባይ ላይሰንስ ምትል ትመጣላችኋለች ስለዚህ ዛ ባይ ላይሰንስ ስሉትና ከዛ ፕሮሲጀር ይመጣላችኋል እንዴት አድርጋችሁ ላይሰንስ እንደምትገዙ አሁን በቴሌብር ነው ላይሰንስ ማርክ የጀመርነው ስለዚህ ቴሌብር ላይ በኢንዲቪጁዋል ስልክ ቁጥር አለ እዛ ላይ 200 ብር ነው አሁን ላይ 200 ብር ስታስገቡ የሚደርሳችሁን በ127 የሚደርሳችሁን ሜሴጅ እንዳለ ኮፒ አድርጋችሁ እዛች ጋር የሪሲት ነምበር ማስገቢያለች ሪሲት ነምበር አድርጋችሁ አክቲቬት ስታደርጉት ስታርት ለርኒንግ ይላችኋል በቀላሉ አፑን መጠቀም ትጀምራላችሁ ማለት ነው ሌላው አፑን ለመጠቀም ደግሞ ምቹ የሚያደርግላችሁ ሌላ ጊዜ ተመልሳችሁ ስትመጡ በቀላሉ እንድታገኙት ከፈለጋችሁ ደግሞ ቦቱ ላይ ለምሳሌ እዛው ጥያቄዎቹ ላይ 3 ነጥብ አሉ እንደሜኑ ማለት ነው ሜኑ ነክታችሁ አድ ቱ ሆም ስክሪን የምትላለች አድ ቱ ሆም ስክሪን ካላችሁት ቀጥታ ምን ይቀመጥላችኋል ልክ እንደ ሌሎች አፕሊኬሽን አይኮኗ ሆም ስክሪን ላይ ተቀመጥላችኋል እሷን ነክታችሁ መግባት ትችላላችሁ እንዲሁም ደግሞ ፒንም ማድረግ ትችላላችሁ እዛው ሜሴጆች ውስጥ ቦታ ከመጣችለት ቦታን ጫን ብላችሁ ፒን ካላችሁት ከላይ ይሆንላችኋል ማለት ነው ሌላ ጊዜ ስትመለሱ በቀላሉ ፊት ለፊት ማግኘት ትችላላችሁ ማለት ነው ሌሎች እንዲሰራላችሁ ወይም ደግሞ ግራ የገባችሁ ነገሮች ካሉ ደግሞ እንደዚሁ ቱቶሪያሎች ቪዲዮዎች ልንሰራላችሁ ስለምንችል ማንኛውም ኮሜንቶች ካላችሁ ኮሜንት ሴክሽን አለው ሴቲንግ ላይ ገብታችሁ ኮሜንት መጻፍ ትችላላችሁ ስልክ ቁጥርም ስላለን በዛ ደውላችሁ አስተያየታችሁን ብትነግሩን ወይ ብትጽፉልን ቀላል አጠቃቀም እንዴት ማድረግ እንደምትችሉ ቪዲዮዎችን ሰርተን እንደዚሁ እንለቃለን ማለት ነው እናመሰግናለን